አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እህቶቼ እንዴት ናችሁ? አልሐምዱሊላህ እኔ ደህና ነኝ። ትንሽ ግጥም ይዤ መጥቻለሁ። የግጥሟ ርዕስ ፍትህ ለወገኔ። ፍትህ ለወገኔ እስር ቤት ላሉት፣ የሚጠጡት ውሃ የሚበሉት ምግብ መተኛ ላጡት። ፍትህ ለወገኔ። ፍትህ ለወገኔ በየእስር ቤቱ ለሚሰቃዩት። ፍትህ ለወገኔ ወልደው ከተኙበት እየተጎተቱ እስር ቤት ላሉት። ፍትህ ያጣው ጩኸት። ፍትህ ያጣው ጩኸት ይሄው ዛሬም አለ በሳዑዲ እስር ቤት። አቤት አቤት እናት ምን ሊሆን ልጇ ሲራብባት፣ እናት ምን ሊሆን ልጇን ሲበርድባት፣ እምታበላው አታ ልጇ ሲያለቅስባት፣ እናት ምን ሊሆን ስቃዩ በዛባት። እንኳን ተርቦባት እንኳን ተበርዶባት ትሳሳለት ነበር ወጥቶ ሲገባላት። አቤት የእናት ስቃይ አቤት የአባት ስቃይ፣ እማ እማ እያለ ሲያለቅስባት ስታይ፣ በወዲያ በወዲህ መውጫ መግቢያ አጣይ። አባ አባ እያለ ሲያለቅስበት ሲያይ፣ በወዲያ በወዲህ ሲያጣ አቤት ባይ። እንግዲህ ይሄ ነው የእናት የአባት ስቃይ። ምነው አላህ ሆይ ስቃዩ በዛብን ዘንድሮ በኛ ላይ፣ መችስ ያቆም ይሆን የእስር ቤቱ ስቃይ። ባርባር አለኝ ሆዴን እምባዬ ፈሰሰ፣ ወንድ ልጅ እንደ ሴት እይ ብሎ አለቀሰ። እንቅልፌ ጠፋብኝ ሆዴ እየባባ፣ ትዝ እያለኝ ሌሊት የህፃናት ጩኸት የህፃናት እንባ። ወሰላሙ አለይኩም።